በቀላሉ ነገሮችን እረሳለሁ። ያየሁትን፣ የሰማሁትን፣ ያጠናሁትን፣ ያነበብኩትን፣ የተነገረኝን ለማስታወስ እቸገራለሁ የምትሉ ሰዎች ከሆናችሁ ዛሬ መርሳት ደህና ሰንብት በሉ። የችግሩን መንስኤ ከነ ተግባራዊ መፍትሄ ይዤላችሁ መጥቻለሁ። ስለዚህ ዛሬ በዚህ ቪዲዮ በመርሳት ለተቸገራችሁ ወይም የማስታወስ ብቃታችሁ በእጥፍ እንዲጨምር ለምትፈልጉ ሰዎች በሳይንስ የተረጋገጠ የማስታወስ አቅማችሁን በእጅጉ የሚያሻሽሉ 7 ነገሮችን እናወራለን። በየመሃሉም ጨዋታዎችን እንጫወታለን። በተጨማሪም እነዚህ ነገሮች የማስታወስ ብቃትን ብቻ አይደለም የሚጨምሩት፣ ሌሎች ከአእምሮ ጋር የተገናኙ እንደ ማሰብ፣ ውሳኔ መወሰን፣ ችግርን የመፍታት ጥበብ ተያይዘው አንድ ላይ መሻሻልና ማደግ ይጀምራሉ። በቪዲዮ መጨረሻ ላይ ያስቀመጥናቸው 3 ቲፖች ደግሞ የማስታወስ አቅምን ለመጨመር የምትጫወቷቸው ቀላል የሆኑ የአእምሮ ጨዋታዎች ናቸው። እንዳያመልጧችሁ። ቪዲዮውን ከመጀመራችሁ በፊት እንደዚህ አይነት ጠቃሚ ቪዲዮ ለብዙ ሰው እንዲደርስ መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሰው አእምሮ ካፓሲቲ ወይም ሚሞሪ ወይም የማስቀመጥ አቅሙ ምን ያህል ይመስላችኋል? የእውነት የምንረሳው የመያዝ አቅሙ አንሶ ነው? መልሱ ቀላል ነው። አይደለም ነው። የሰው አእምሮ እጅግ ብዙ ነገሮችን መያዝ ይችላል። ጥናቶች እንደሚያሳዩት አእምሮአችን ከ2.5 ፔታባይት በላይ የሆኑ ነገሮችን መያዝ ይችላል። 2.5 ፔታባይት ማለት ምን ያህል እንደሆነ እስቲ እንይ። 1 ፔታባይት 1024 ቴራባይት ነው። 1 ቴራባይት 1024 ጊጋባይት ነው። የማወራው ነገር በግልጽ እንዲገባችሁ በምሳሌ ስናየው በዘመኑ ባሉት ጥራት ባላቸው ፊልሞች የሚይዙትን ስቶሬጅ ስናስበው 2.5 ፔታባይት የሚያህል መጠን ያላቸውን ፊልሞች ለማየት በትንሹ 300 ዓመት ይፈጅብናል ማለት ነው። ያ ማለት በቀላሉ አእምሮአችን የ300 ዓመት ርዝመት ያለውን ፊልም መጫን ይችላል ማለት ነው። ይህ ደግሞ ፐርፌክት ጥናት ነው ማለት አይቻልም፣ ግን የሰው አእምሮ ከዚህ ቢበልጥ እንጂ አያንስም የሚለውን ግን ያሳየናል። ታዲያ ግን ለምንድን ነው የምንረሳው? ለዚህ ትክክለኛ ምክንያቱ የአእምሮአችንን አሰራር ባለመገንዘባችን ነው፣ ወይም ለማስታወስ የምንጠቀምባቸው ዘዴዎች ልክ ስላልሆኑ ነው። ያም ብዙዎቻችን ለማስታወስ ወይም ነገሮችን ላለመርሳት የምንጠቀመው ዘዴ ደጋግሞ ማንበብና ራሳችንን ማስገደድ ማስጨነቅ ስለሆነ ነው። በዚህ መንገድ ደግሞ የአጭር ጊዜ ትውስታ እንጂ የረጅም ጊዜን ትውስታ አእምሮአችን ሊያከናውንልን አይችልም። ስለዚህ አሁን ወደ 7ቱ ነገሮች ከማለፋችን በፊት በመጀመሪያ የአእምሮአችንን የማስታወስ አቅም የምንፈትንበትን አንድ የጭንቅላት ጨዋታ እንጫወታለን። ጨዋታው ቀላል ነው። አሁን የተለያዩ ቃላቶችን እናገራለሁ። የእናንተ ስራ ቃላቶቹን መስማትና ማስታወስ ነው። ነገር ግን ቪዲዮውን ወደ ኋላ መመለስ አይቻልም። አንድ ጊዜ ብቻ ጨርሳችሁ ስሙት። ማስታወሻም አይፈቀድም። እሺ እንጀምር። 1ኛ ብዕር፣ 2ኛ ማህተብ፣ 3ኛ ስክሪፕቶ፣ 4ኛ ቀስተ ደመና፣ 5ኛ ሰማይ፣ 6ኛ ብርቱካን፣ 7ኛ ሰርግ፣ 8 ዝናብ፣ 9 ወተት፣ 10 ወርቅ። በሉ አሁን ቪዲዮውን አቁሙና ምን ያህል ቃላት እንደምታስታውሱ ራሳችሁን ፈትሹ። እሺ ጨረሳችሁ? አማካኝ ማስታወስ አቅም ካላችሁ ከ10 ቃላት ከ5 እስከ 7 ድረስ ታስታውሳላችሁ። ምናልባትም 10ን የሚያስታውሳችሁ ካላችሁ ጥሩ የማስታወስ ብቃት አላችሁ ማለት። እሺ ይሄ ሲሆን ግን በቁጥር ተርታ ነው ወይ ብላችሁ ራሳችሁን ፈትሹ። ግን በዚህ ጌም አብዛኛው ሰው የመጀመሪያውንና የመጨረሻውን ቃል የማስታወስ አቅሙ ከፍተኛ ነው። አሁን የማስታወስ ብቃታችንን ከፍ ወደሚያደርጉልን 7 ዘዴዎች እንለፍ። 1ኛ ምህጻረ ቃል ነው። ይህ የማስታወስ ዘዴ ማስታወስ የፈለጋችሁትን ዝርዝር በአጭር ምህጻረ ቃል የማስቀመጥ ዘዴ ነው። ምህጻረ ቃሉ የሚቀመጠው በቃሎቹ የመጀመሪያ ፊደል ላይ ተንተርሶ ነው። ትልልቅ ፓርቲዎች፣ ድርጅቶች እንደሚጠሩበት ስም ማለት ነው። ይህ ትልልቅና ረጅም የሆኑ ስሞችን በቀላሉ በቅደም ተከተል ለማስታወስ የሚረዳ ምርጥ ዘዴ ነው። ኢዴፓ፣ ኢዜማ እንደመሳሰሉት ቃላቶች ማለት ነው። ረጃጅም የሆኑ ስሞች ወይም ከባባድ ቃሎችን ለማስታወስ ስትቸገሩ ወይም በትምህርት ሊሆን ይችላል በተለያዩ ነገሮች
ነገር ግን ዝርዝር ያላቸውን ነገሮች በቅደም ተከተል ማስታወስ ሲኖርባችሁ ይህን ዘዴ ብትጠቀሙ በጣም ውጤታማ ትሆናላችሁ። ዘዴውን ለመጠቀም በቀላሉ የምታደርጉት ነገር የመጀመሪያ ፊደሉን እየጻፋችሁ የራሳችሁን አንድ ቃል መመስረት ነው። ከዛ ከነዛ በመጀመሪያ ፊደል ከመሰረታችሁት ቃልን የመሸምደድ ትሞክራላችሁ። ታዲያ በፈተናም ወቅት ሊሆን ይችላል ማስታወስ በፈለጋችሁበት ጊዜ ያንን ቃል ስታስታውሱት ሙሉ ዝርዝሩን አስታወሳችሁት ማለት ነው። ምክንያቱም በየፊደሉ መጀመሪያ ያለው ቃል መጀመሪያውንም ስለማይጠፋባችሁ። ነገር ግን ነገሮችን በዝርዝር ለማስታወስ ወይም የተዘረዘሩ ነገሮችን በቃል በድርድር ለመያዝ ትንሽ አእምሯችን ሊያስቸግረን ይችላል። ስለዚህ ይህ የመጀመሪያው ዘዴ ጥሩና ውጤታማ የሚያደርጋችሁ ነው። ሁለተኛ መረጃዎችን ወደ ምስል መቀየር ኢማጂኔሽን። ይህ ዘዴ እስካሁን ድረስ ለማስታወስ ከሚጠቀሱ ዘዴዎች እጅግ ዋነኛው ነው። የሰው ልጅ ጭንቅላት ትልቅ አቅሙ ኢማጂኔሽን ወይም ምናቡ ነው። ስለዚህ ይህንን በመጠቀም የሚነገረውን ሁሉ ነገር ወደ ምስል ቀይሮ መረዳት ይችላል። አእምሮ ደግሞ ወደ ምስል ተቀይሮ የተገነዘበውን ነገር በፍጥነት አያጠፋም። እስቲ ራሳችሁን ተመልከቱ። ፊልም፣ ስዕል የመሰሉ ነገሮችን በፍጥነት ከአእምሯችን የማይጠፉት ለምን ይመስላችኋል? ስለደጋገማችሁት አይደለም፣ ነገሩ በምስል ስለተቀረጸ ነው። ስለዚህ የትኛውን መረጃ ለማስታወስ ስትፈልጉ መጀመሪያ ወደ ምስል ቀይሩት። ለምሳሌ የቅድም የተናገርኳቸውን ቃሎች ሁሉ ወደ ምስል ብትቀይሯቸው ኖሮ ቅድም ካስታወሳችሁት በተሻለ መንገድ ማስታወስ ትችሉ ነበር። ስለዚህ ለምሳሌ ነገ መጽሐፍ አነባለሁ ከሆነ እቅዳችሁ መጀመሪያ ራሳችሁን መጽሐፍ አንስታችሁ ስታነቡ በምስል ለአእምሯችሁ ብታሳዩት አንደኛ ሁሉንም ጥቃቅን ነገር ታስባላችሁ። ለምሳሌ ምን የሚለውን መጽሐፍ፣ የቱ ጋር ተቀምጬ ነው የማነበው እና ምን አይነት ልብስ ለብሼ ነው። እነዚህ 3 ጥያቄዎችን ስትመልሱ ሙሉ ምስል ለአእምሯችሁ ትሰጡታላችሁ። ያኔ ነገሩን ማገናዘብም ሆነ ማስታወስ በቀላሉ ይችላል ማለት ነው። ስለዚህ ይህን ዘዴ በደንብ ተጠቀሙት። አእምሯችን ታላቅ የሆነ ኃይል አለው። ያም ምናብ ይባላል። የዚህን የምናባችሁን ኃይል በደንብ መጠቀም ከቻላችሁ ህይወታችሁ ላይ የሚያስገርም ለውጥን ተፈጥሮበታላችሁ። ከዛ ኃይሎቹ መካከል የምትፈልጉትን ነገር በምስል ማቀናበር መቻሉ ነው። ይህ የአእምሮ ስራ ነው። የምትፈልጉትን ነገር በቀላሉ በአእምሯችሁ ላይ አቀናብራችሁ ምስሉን መፍጠር ትችላላችሁ። ይህ ለሰው ልጅ የተሰጠ ስጦታ ነው። ስለዚህ ይህንን ለማስታወስ ዘዴ ልትጠቀሙበት የሚገባ ነው ማለት ነው። ነገሮችን በምስል መረዳት፣ በምስል መገንዘብ፣ በምስል መረዳት ማለት ነው። እስቲ ልጠይቃችሁ፣ ከሰማችሁት ወይም ከተማራችሁት ትምህርት ይልቅ በምስል ያስደገፋችሁት ወይም ደግሞ ፊልምን እንዲሁም አንዳንድ ስዕሎችን የመርሳት አቅማችሁ ምን ያህል ነው? በምስል የተመለከታችሁትን ነገር ለመርሳት የሰው ልጅ ረጅም ጊዜ ይፈጅበታል። ይህ ማለት አእምሯችን ለምስል የሚሰጠው የትውስታ መጠን ከፍተኛ ነው ማለት ነው። ስለዚህ ያንን ደግሞ አልከለከላችሁም። የምትሰሙትን ወይም ልትመዘግቡት የምትፈልጉትን የሆነ ነገር ወደ ምስል ቀይራችሁ ለአእምሯችሁ ብታመላክቱት ልክ ፊልም እንዳያችሁ ሁሉ ልክ ስዕል እንዳያችሁ ሁሉ በአእምሮ ላይ ቀርጾ ለረጅም ጊዜ ሊያስታውስ ይችላል። ስለዚህ የምናብ ኃይላችሁንም ተጠቀሙ፣ እንዲሁም ነገሮችን በምስል ለመረዳት ሞክሩ። ሶስተኛ ትኩረት ማድረግ ነው። ይህ የማስታወስ ሌላኛው ገጽ ነው። የማይነጣጠልም ነገር ነው። አንድ ነገር 10 ሰዓት ከላይ ላዩን ከመመልከት 5 ደቂቃ ብቻ አእምሮን ሰብስቦ በጥሞና ማጥናቱ የበለጠ ውጤት ያመጣል። ቶማስ ኤዲሰን በአምፖል ፋብሪካው ውስጥ የሚሰሩ ሰራተኞቹ ዘወትር በአንዲት ቀጭን መንገድ ላይ እንደሚያልፉ ተመልክቶ ነበር። በዚህም ቀጭን መንገድ ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹንም ጠርቶ ያቺን ዛፍ በእስካሁኑ ጉዞ ውስጥ የተመለከታት አለ ወይ ብሎ ጠየቃቸው። ሁሉም ግን አስተውለዋት እንደማያውቁ ተናገሩ። ቶማስም ከዚህ በመነሳት እንዲህ አለ፣ የአብዛኛው ሰው አእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይም ልብ አይልም ሲል ተናገረ። ታዲያ ግን እሺ ትኩረት እፈልጋለሁ፣ ግን እንዴት ነው ያንን ማዳበር የምችለው ትሉ ይሆናል። ቀላል የሆነ ልምምድ አለ። ይህም አንድ ነገርን ብቻ እያደረጉ ረዘም ላለ ደቂቃ መቆየት። በየዕለቱ የምትቆዩበት ሰዓት ሲጨምር የትኩረት አቅማችሁ እየተሻሻለ ነው ማለት ነው። ለምሳሌ ሩቅ አትጓዙ። ምግብ እየበላችሁ ሌላ ምንም ነገር አለማድረግ፣ ስልክም ሆነ ሌላ ነገር አለመጠቀም። ዋና ሐሳቡ ተግባሩ ሳይሆን አንድን ስራ ብቻ እየሰሩ መቆየቱ ላይ ነው። ብዙ ጊዜ ደግሞ ማንበብ የትኩረት አቅምን
በእጅጉ ያሻሽላል። በዚህ ዘመን ማንበብ ኢንፎርሜሽን ለመሰብሰብ ወይም እውቀትን ለመቃረም ማገልገሉ እየቀነሰ መጥቷል። ምክንያቱም በአንድ ክሊክ በስልካችን ላይ የፈለግነውን እውቀት በቀላሉ ማውረድ እንችላለን። ነገር ግን የማንበብ ጥቅሙ ታዲያ ምንድን ላይ ነው ካላችሁ የትኩረት አቅማችሁን ማሳደግ ላይ ነው። አንድ መጽሐፍን ይዛችሁ እስክትጨርሱ ወይም ደግሞ ያ መጽሐፍ ላይ ረጅም ሰዓታችሁን አጥፍታችሁ ስታነቡ ከእውቀቱ በላይ የእናንተ የትዕግስት መጠን የትኩረት መጠን እያደገ ይመጣል። የሰው ልጅ የትኩረት መጠን አደገ ማለት ደግሞ ህይወቱ አደገ ማለት ነው። ምክንያቱም ሁሉ ነገር በዚህ ዘመን የትኩረት ነው። አቴንሽን እየተሸጠ ይገኛል። ትኩረት በከፍተኛ ሁኔታ ገበያ ላይ ወጥቷል። ስለዚህ ትኩረታችሁን ጠብቃችሁ አንድ ነገር ላይ የመቆየት አቅማችሁ ከፍተኛ ከሆነ ሁልጊዜም ተፈላጊና ተመራጭ ሰውም ትሆናላችሁ። የማስታወስ አቅማችሁም በእጅጉ ይጨምራል። ስለዚህ ትኩረታችሁን ጠብቁ። አራተኛ ማዛመድና ማዋቀር። ይህ ማለት ማስታወስ የፈለጋችሁትን ነገር ከሌላ ነገር ጋር ማዛመድ፣ በተጨማሪም የተበታተነ ሐሳብን ደግሞ መሰብሰብና ማዋቀርን ያመለክታል። ማዛመድን ስንመለከት ቅድም የነገሩን ትክክለኛ ምስል አይምሮ ላይ መፍጠር የተመለከተን ሲሆን ማዛመድ ደግሞ መያዝ የፈለግነውን ነገር ከሌላ ለኛ ቅርብ ከሆነ ነገር ጋር ማቆራኘት ነው። ለምሳሌ ስለ አውሮፕላን ለመረዳት ወፍን መመልከት፣ ስለ ካሜራ ለመሸምደድ የሰውን አይን ጋር ማመሳሰል። ይህ አይነቱ ዘዴ ይህ ብቻ ሳይሆን ብዙ ቴክኒክ አለው። ለምሳሌ ታሪክ መፍጠር ወይም የራሳችንን ግንኙነት በምንይዛቸው ነገሮች መካከል መፍጠር። አሁንም ወደ ቀድሞ ጨዋታ ስመልሳችሁ እርሱን ለማዛመድ ብንሞክር ለምሳሌ ዝናብ፣ ቀስተ ደመናና ሰማይ አንድ ላይ የሚታወሱ ናቸው። ምክንያቱም ከሰማይ ዝናብ ይወርዳል፣ ከዝናብ በፊት ወይ በኋላ ቀስተ ደመና ይታያል። ወደ ማዋቀር ስንሄድ ደግሞ የተበታተኑ ሐሳቦችን በነጥብ በቁጥር በማስቀመጥ ማስታወስን ያመለክታል። ስለ ብዙ ሐሳቦች መረጃዎች ሲሰበስቡ ልታስታውሱት የምትችሉባቸውን መንገድ ወይም ነገሮችን መከፋፈልና መሰነጣጠቅ ከዛም ደግሞ በክፍልፋይ ማስቀመጥ ነው። ይህ ማለት ማዋቀር የሚለውን በደንብ በስፋት ስናብራራው ስለ አንድ ነገር የተለያየ ዕውቀት ይኖራቸዋል ወይም ደግሞ አንድ ቴብል ላይ በጣም ብዙ መያዝ የሚኖርባችሁ የሆኑ ስሞች ወይም ደግሞ የሆኑ ነገሮች በዝርዝር ይቀመጣሉ። ታዲያ የእናንተ ዘዴ መሆን ያለበት ማዋቀር ነው ስንል ምን ማለታችን ነው? ከተዘረዘሩት ነገሮች መካከል የሆነ የሚያገናኛቸውን ዕውቀት እየፈጠራችሁ እነዛ የተዘረዘሩትን ነገር በአንድ ጎን የመዘርዘር ወይም ደግሞ የማዋቀር ሂደት ነው። ምን ማለት ነው? ለምሳሌ ብዙ ቃላት ተደርድረዋል። ከዛ ውስጥ የእንስሳ ስም የሆኑት የትኞቹ ናቸው ብላችሁ የራሳችሁን የማዛመጃ ቃል ትፈልጋላችሁ። ከዛ የእንስሳ ስም በሚለው ስር ከቃላቶቹ ስር የእንስሳ ስም የሆኑትን ትጽፋላችሁ። ከዛ ደግሞ በጎኑ የእቃዎች ስም ብላችሁ ትጽፋላችሁ። ከዛ የእቃዎቹን ስም ደግሞ በዝርዝር ወደ ታች ትጽፋላችሁ። እንዲህ ያደረጋችሁ የራሳችሁን የማዛመጃ የሆነ ሐሳብ ወይም በቃላቶቹ መካከል የሚያገናኛቸው የሆነ ሐሳብን እየፈጠራችሁ ከነሱ ስር የሚገናኙትን ቃላት ስታሰፍሩ አዋቀራችሁ ማለት ይቻላል። ያ ማለት ተመሳሳይ ኒች ወይም ደግሞ ተመሳሳይነት የፈጠራችሁላቸውን የሆኑ ነገሮች አንድ ላይ ስትዘረዝሯቸው አይምሯችሁ ኮንስትራክት የሆነ ዕውቀትን መያዝ ይችላል ማለት ነው። ስለዚህ ማዋቀር ማለት ያ ማለት ነው ማለት ነው። አምስተኛ ውሃ መጠጣት ነው። አንጎላችን በቂ የፈሳሽ መጠን ካላገኘ የማተኮር ብቃቱ እያነሰ ነው የሚመጣው። የትኩረት አቅም ደግሞ ከማስታወስ ጋር የአንድ ሳንቲም ሁለት ገጽታ ነው። ስለዚህ በትክክል ትኩረት ለማድረግ እንድትችሉ በቂ የሆነ ውሃ መጠጣት ያስፈልጋችኋል። አእምሮአችሁ በከፍተኛ ሁኔታ ከሰውነታችሁ ስር ለማሰብ ወይም ለማሰላሰል የሚጠቀመው ኦክሲጅንን፣ ውሃን እንዲሁም የተመጣጠነ ምግብ ወይም ከምግብ የሚያገኘውን ኒውትሪየንት ነው። ስለዚህ ውሃ ከፍተኛውን ድርሻ ይዛል ማለት ነው። አእምሮአችሁ በትክክል ማገናዘብ እንዲችልና የምታያቸውን የምታነቧቸውን ነገሮች ማስታወስ እንድትችሉ በሰውነታችሁ ስር በቂ ፈሳሽ ሊኖር ይገባል። ስለዚህ ያንን በቂ ፈሳሽ ካልሰጣችሁት ደግሞ በዛው ልክ ትኩረታችሁ ይበታተናል፣ እንዲሁም አእምሮአችሁ ይደክማል ማለት ነው። ስለዚህ በቂ ውሃ ጠጡ። ስድስተኛ ስፖርት መስራት። የተለያዩ ጥናቶች እንዳመላከቱት ስፖርት መስራት በቀጥታም ሆነ በተዘዋዋሪ ለማህደረ ትውስታችን እጅግ በጣም ጠቃሚ ነው። በብሪቲሽ ኮሎምቢያ በተጠናው ጥናት መሰረት መደበኛ የአካል ብቃት እንቅስቃሴ ማድረግ ለመማርና ለማስታወስ ኃላፊነት ያለበትን የአንጎላችንን ክፍል መጠኑ ከፍ እንዲል ያደርጋል። በተጨማሪም ስፖርት ስንሰራ አንጎላችን ፖዚቲቭ የሆኑ ኬሚካሎች
እንዲመነጩ ያደርጋል። ከነዚህም ውስጥ የኢንዶልፊን እና ሴራቶኒን ዋነኛ ተጠቃሽ ናቸው። እነዚህ ኬሚካሎች ደግሞ ጥሩ ስሜት እንዲሰማን ከጭንቀት እንድንወጣ ስለሚያደርጉን፣ ይህ ደግሞ ለትውስታችን በፍጥነትና በቅልጥፍና እንዲሰራ ትልቁን ሚና ይጫወታል ማለት ነው። ስለዚህ እንቅስቃሴ ማድረግ ከትውስታ ጋር በቀጥታም ሆነ በተዘዋዋሪ ይገናኛል ማለት ነው። እንቅስቃሴ ማድረግ ወይም ደግሞ ስፖርት መስራት ስንል ግን ሁልጊዜም ከባባድ ስፖርቶችን መስራት፣ ብረት መግፋት ወይም ደግሞ ለሰውነት ኃይለኛና ፈታኝ የሆኑ እንቅስቃሴዎችን ማድረግ ማለት አይደለም። እንቅስቃሴ ማድረግ ሌላ ዓላማው ተያይዞ ሰውነትን ማሳመርና የተለየ ሌላ ዓላማ ከሌላችሁ በትክክል ለማስታወስ ወይም ደግሞ አይምሯችሁ ፍሪ እንዲሆን ከሆነ መንጠራራት፣ ወክ ማድረግ የመሳሰሉ ቀላል ስፖርቶችም ለዚህ ስራ በአግባቡ የሚረዱ ናቸው። ስለዚህ ስፖርትና እንቅስቃሴ ሲባል ሳታካብዱት፣ ነገር ግን በቀን ውስጥ የተወሰነ እንቅስቃሴን በማድረግ የማስታወስ ብቃታችሁን ማሳደግ ትችላላችሁ ማለት ነው። በሰባተኛ ደረጃ ያስቀመጥነው በቂ እንቅልፍን መተኛት የሚለው ነው። አላስፈላጊ መርሳትን ለማስወገድ የማስታወስ ብቃትንም በእጅጉ እንዲጨምር በቀን ውስጥ በትንሹ ከ7 እስከ 8 ሰዓት መተኛት ለሰውነታችን እጅግ አስፈላጊ ነው። ለምን መሰላችሁ? ሁላችንም እንደምናውቀው መረጃዎች ከአጭሩ ትውስታ ወደ ረጅሙ ትውስታ የሚዘዋወሩት በእንቅልፍ ሰዓት ስለሆነ ማለት ነው። ያ ማለት ንቁ የአእምሮ ክፍል በቀን ውስጥ የሰበሰበውን መረጃ በሙሉ ወደሚያስቀምጠው ለዕለት በተዘጋጀው የአጭር ጊዜ ትውስታ በሚባለው የአእምሮ ክፍል ውስጥ ነው። ምክንያቱም ሁሉም ነገር አግበስብሶ ስለማያስገባ። ታዲያ በምንተኛበት ጊዜ የሚፈጠረው ምንድን ነው? የሚፈጠረው ነገር በአጭሩ ትውስታ ስር የተከማቹትን መረጃዎች በመሰብሰብ ትኩረት ያደረጋችሁባቸውን ወይም ከስሜት ጋር የተቆራኙትን ስሜታዊ የሆናችሁባቸውን ነገሮች እየመረጠ ወደ ረጅም ትውስታ ይቀይራል። ታዲያ ተማሪዎችም ሆነ አብዛኛው ሰው የሚሸወደው ከእንቅልፍ ብዙ ሰዓት እየቀነሰ ለትምህርት፣ ለስራ እያዋለ ለስኬት የሚከፍለው ዋጋ ነው። ነገር ግን ሰውነታችን ቀለል ያለና የተፈጠረበትን ተፈጥሯዊ ኃይል ሳይለቅ ትልቅ ጉልበት ያለው በመሆኑ ማረፍ ባለባችሁ ሰዓት እያረፋችሁ መስራት አማራጭ የሌለው አማራጭ ነው። ብቻ የማስታወስ ችሎታን በእጅጉ ከሚያሻሽሉ ነገሮች ዋነኛው በቂ እንቅልፍ ማግኘት ነው ማለት ነው። አሁን በቀጥታ በድጋሜ የተወሰኑትን ዘዴዎች ተጠቅመን የማስታወስ አቅማችሁን የምትፈትኑበት ቀለል ያለ ጨዋታን እንጫወት። እንደ ቅድሙ ነው። ከምጠራቸው 10 ቃላት ስንቱን እንደምታስታውሱ እንመልከት። መንገድ፣ መኪና፣ ሱቅ፣ ምግብ፣ ጓደኛ፣ መሳቅ፣ ከበሮ፣ ዘፈን፣ ሚስት፣ ወታደር፣ ረጅም፣ ሀገር። እሺ አሁን በእይታ ወይም በምስል ተገነዘባችሁ። አሁን ደግሞ እስቲ እናዛምድ። እናንተ በመንገድ ላይ መኪና እየነዳችሁ ሱቅ ጋር ደረሳችሁ። ከዛ ምግብ ገዝታችሁ ጓደኛችሁ ጋር ሄዳችሁ መሳቅ፣ መጫወት ጀመራችሁ። ከዛ ከበሮ አንስታችሁ መስፈን ጀመራችሁ። በዚህ ጊዜ የጓደኛችሁ ሚስት አብራችሁ ነበረች። በመሃል ወታደር ወንድሟ መጣ። ወንድሟ ረጅምና ሀገር ወዳድ ነው። እሺ አሁን ደግሞ ለማዛመድ ሞክረናል። አሁን እስኪ ቪዲዮውን አቁሙና ምን ያህል ቃላት እንደያዛችሁ ለማስታወስ ሞክሩ። እሺ ጨረሳችሁ? አሁን በኮሜንት ላይ አንድን ያሳሳትኳችሁ ነገር አለ። ከደረሳችሁበት በኮሜንት ላይ ጻፉ። ያስታወሳችሁትንም ቁጥር ጻፉ። እሺ አሁን ለመጨረሻ ያዘጋጀናቸውን 3 ቲፖች ልንገራችሁ። የማስታወስ አቅምን ለማሳደግ እነዚህ ትሪክ በመባል የሚታወቁ ወይም አቋራጭ መንገዶች ናቸው። የመጀመሪያው ጮክ ብሎ ማንበብ። በይበልጥ ደግሞ መርሳት የሌለባችሁ ቃል ጋር ስትደርሱ ከድምጻችሁ ጎላ አድርጋችሁ በማንበብ የማስታወስ አቅምን ማሳደግ ትችላላችሁ። አይምሮአችሁ ጮክ ብላችሁ ያነበባችሁትን ነገር የመመዝገብ ወይም ደግሞ በተለየ ሁኔታ የማስታወስ አቅሙ ከፍተኛ ነው። ስለዚህ በዚህ ትሪክ ለፈተናም ሆነ ለአንዳንድ ጊዜ ከባድ የሆነባችሁን ቃላት በዚህ ትሪክ ማስታወስ ትችላላችሁ ማለት ነው። ሁለተኛ በመንገድ ላይ የመኪና ታርጋ፣ የሱቅ ስልክ ቁጥር በየደቂቃዎች ለመሸምደድ መሞከር ነው። ይህ የአጭር ጊዜ ትውስታችሁን አቅም እያሳደገ የሚሄድ ልምምድ ነው። በሶስተኛ ደረጃ ማስታወስ የምትፈልጉትን ነገር የሚነካና የሚጨበጥ የሚቀመስ ከሆነ በስሜት ሕዋሳችሁ መንካት፣ መዳሰስ፣ መቅመስ እነዚህ ነገሮች ከነገሩ ጋር ጥብቅ ቁርኝነት እንድትፈጥሩ ያግዛችኋል። እነዚህ 3 ቲፖችን በማድረግ የማስታወስ አቅማችሁን ደግሞ በደንብ ማሳደግ ትችላላችሁ ማለት ነው። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ
ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን ደግሞ እንመልከት። አንደኛ፣ ራስን ማነቃቃት። ይህ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮችን የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረውን ኢነርጂ ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አንደኛው ባህሪ ነው። ሁለተኛ፣ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ሴቶች በዱርዬ ወንድ ይማረካሉ። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ላይ ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወት አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ሁሉ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫውታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ሁለተኛው ነው። ሶስተኛ፣ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ተወዳጅ ከሚያደርጋችሁ ባህሪ መካከል በሶስተኛነት የምናነሳው ነው። ይህንን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን
በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወተው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድቡም ሆነ ለአድናቆቱ እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ ጠባቂ ሆኖ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በቀጥታ የሚያስበው የደህንነቱን ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ ልታደርጉላቸው ትችላላችሁ። የማወራው ስለ ጉልበት ወይም በአካላዊ ፍሬጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል አራተኛውን አሟልታችኋል ማለት ነው። አምስተኛ ይቅርታ ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ? ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ ይቅርታን የሚያደርግና የሚጠይቃችሁን ሰው በልዩ መንገድ ታስተናግዱታላችሁ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርብ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዛ በኋላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳዩ ደግሞ እኛም ይቅር መባልን በምንፈልግበት ልክ ሌሎችን እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስለምናምን በተመሳሳይ መሳሳትም ወይም ማጥፋት ደግሞ የሰውነት ባህሪ መሆኑን ተረተን በይቅርታ መመለስን ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት አምስተኛውን አሟልታችኋል ማለት ነው። ስድስተኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም ይኖርብናል ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል ስድስተኛው ፈራጅ አለመሆን ነው ማለት ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ስድስተኛውን አሟልታችኋል ማለት ነው። ሰባተኛው የስሜት ብልህነት ነው። የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው።
የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው። ሶስተኛ ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው ከስሜታቸው ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነት መፍጠር ነው። ይሄ የስሜት ብስለታችሁን ሊያረጋግጡ ከሚችሉ ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል 7ኛውን አሟልታችኋል ማለት ነው። 8ኛ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ አንድ ወር ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምትመርጡት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትንና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግር ስፖርት መስራቱን ያሳውጃል። ተፈላጊው ሰውና ተአማኒው ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጦ እንደሚበልጥ። ግን ሁሌም ተሰጦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው። ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው የሚጠበቅባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጉት እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ዋቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተ ጥረትና ላብን ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው።
እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ሕይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎታታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛት ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳታችሁ ምክንያት በዛሽ ሰዓት ያገኛችሁትን ትርፍ በሕይወታችሁ ላይ የመጣውን ለውጥ ማስተዋል ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥራችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት። 9ኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም ሆነ የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ እናንተ አተኩራችሁ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ትሆኑ ይሆናል። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ልትሰሩ ይገባል። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃ ብትጓዙ ብዙ ርቀት ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ የሚቀያየርን ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክለው ግን ከፍሬው አይቀምስም፣ ምንም ዘርም አይኖረውም። ምክንያቱም አልኮተኮተም፣ እንዲሁም አልተንከባከበም። ስለዚህ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት። 10ኛው ሁሌም ራስን ማስተማር ነው። በኮሌጅና በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ
እውቀት በቃኝ ማለት። አንዳንዴም በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን እውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ እውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር እውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰለጠናችሁ ቁጥር በዛ በሰነጠላችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ያደረግኩት፣ ለውጥ እንዳመጣ የሚያደርግ ነገር የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 10ኛውን አሟልታችኋል ማለት። ለዛሬ ያዘጋጀንላችሁ ይህንን ነበረ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።